ሳውዲ አረቢያ መጠጥ ፈቅዳለች። ሳውዲ አረቢያ ከዚህ በኋላ ሙስሊም ላልሆኑ የውጭ ሀገር ዜጎች መጠጥ መፍቀዷም እንግዲህ ገልጻለች። እናታቸውን ለመንከባከብ ካላቸው ፍላጎት የተነሳ የተካሰሱት እንዲሁም ደግሞ ፍርድ ቤት የቀረቡት ወንድማማቾች ዓለምን እያነጋገሩ ይገኛሉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቻናላችን ቤተሰቦች እንዴት ናችሁልን? ዛሬ በአዲስ ቪዲዮ መጥቻለሁ። ለዛሬ ይዤላችሁ የመጣው ቪዲዮ እጅግ በጣም አወዛጋቢ የሆነ ነገር ነው። በሳውዲ አረቢያ ሙሉ ለሙሉ እንግዲህ መጠጥ መፈቀዱን እየሰማን እንገኛለን። መረጃዎች ያን ያመለክታሉ። እሱን ቪዲዮ ወደ እናንተ የማጋራ ነው የሚሆነው። ሌሎችም ምርጥና አስተማሪ ቪዲዮዎች አሉ። ታዲያ ቪዲዮን እንደተለመደው ሁላችሁም ላይክ በማድረግ እንዲጀምሩ ጋብዛለሁ። ይህ ቪዲዮ እንዲዳርስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ። የደወል ምልክቷን ይጫኑ። በቀጥታ ወደ ቪዲዮ። የትኛውም እምነት ተከታይ ብትሆኑ እኚህና ሳታደንቁ አታልፉም። እኚህና አንድ ድል ይሰጣቸዋል። በሕይወት ዘመኑ ምን ይመኛሉ ይባላሉ። እርሳቸውም ሀጂ ማድረግ ነው ህልሜ ይላሉ። ታዲያ ያመኑትና የፈለጉት ነገር ሁላ እርሶ እድለኛ ነዎትና እውን ሆኖለታል ተባሉ። የመለሱት ምላሽ ግን እጅግ በጣም ልብ የሚሰብር ነበር። ግድ የለም እኔ እጅግ በጣም ፈልገዋለሁ፣ ነገር ግን በእኔ ደስተኛነት ውስጥ የሚከፋ ሰው ካለ አሳልፋችሁ ስጡት አሉ። ይህንን ፕሮግራም ያዘጋጁላቸው ወጣቶች እጅግ በጣም ተደነቁ። ምክንያቱም ባክግራውንዳቸውን ያውቁ ነበርና ነው። እኛ አዛውንት 3 ወንድሞች ነበሯቸው። 3 ወንድሞች ካጡ በኋላ ሁሌም እንዳለቀሱ እንደተሰበሩ ይኖራሉ። ሁሌም በችግር ውስጥ ሆነው ግን አልሐምዱሊላህ ማለትን አልተውም። ታዲያ ህልማችሁ ምንድነው ሲባልም ሀጂ ማድረግ ነው ካሉ በኋላ ሀጂ እድለኛ ሆኗልና አሸንፏል ሲባል በእኔ ደስታ ውስጥ ደስተኛ ያልሆነ አንድም ሰው ካለ ለሱ ስጡት፣ እኔ አይገባኝም አሉ። እኔ ግን ውስጤ ደስተኛ ነው፣ ሀጂ ባረግ መልካም ነው፣ ነገር ግን ከኔ ደስታ በላይ በእኔ ደስታ የተከፋ ካለ ይህን እድል ለእሱ አድርጉ ብለው ተናገሩ። ዘንድሮ ሀጂ ያደረጉት ሁሉ በኢትዮጵያ እናውቃለን። ሀጂ ካልሄድኩኝ ጸጉሬን አልቆረጡም ያሉት አባት እንደደረሳቸው ድልም እናውቃለን። ምናልባትም የምንም እምነት ተከታይ ልትሆኑ ትችላላችሁ። እንደዚህ አይነት መሰጠት ግን ምን የሚሉት ነው? ሁሉንም ችግር ሁሉንም ፈተና አልሐምዱሊላህ ብሎ ማለፍስ እንዴት ይቻላል? እጅግ በጣም አጃይብ ታሪክ ነው። እኔ ከዚህ እምነት ባልገኝም ይህንን አይነት የእምነት ጽናት እንዲሁም ከራስ ደስታ በላይ ሌሎች ከተከፉብኝ እሱን አስቀድሙ ማለት እንዴትስ ተቻለ? እጅግ በጣም የሚገርም ሐሳብ ስለሆነ አጋራዋችሁ። ይህ የሚኖር ህይወት ነው። ሰላም ሱብሃንአላህ። እጅግ በጣም ነው የሚያስገርሙ ምን አይነት እናት እንደሆኑ ከሳቸው ብዙ መማር አለብን ብዬ አስባለሁ። ምንም አይነት ነገር ላይ ብንሆን አልሐምዱሊላህ ልንል ይገባል። በዛ ላይ ከራሳችን አልፈን ለሌላው ሰው መጨነቅ እጅግ በጣም አስገራሚ ነው። ወላሂ እንደዚህ አይነት ልብ፣ እንደዚህ አይነት ንጹህ የሆነ ልብ አላህ ይወፍቀን። ሰዎች የሆነ ነገር ያደርጉልህና ያስታውሱሃል። ያ በመሃል በደንብ ነው የሚያስታውሱ። በደንብ በተለያየ አይነት መንገድ ነው ሰዎች ያው ነካ ያደርጉሃል። እና ደግሞ ሰጥተው ሲያበቁ በጣም ስፔሻል ትሪትመንት የሚጠብቁ ሰዎች አሉ። ይሄ እኛ ማህበረሰብ ውስጥ ያለው ሪያሊቲ ነው። በጣም ስፔሻል የሆነ እውነቴን ነው የምነግራቸው ከመስገድ የማይተናነስ እንትን የሚጠብቁ ሰዎች አሉ። ወላ ተምኑን ተስተክፊር that's not the right way። ልክ አይደለም። አላህ እንደተቀበላችሁ ያደረጋችሁትን ነገር ብዙ ምልክቶች አሉ። ከነዛ መካከል አንዱ አደርጋችኋል ግን የሚሰማችሁ እንዳላደረጋችሁ ማለት ገና አላደረኩም፣ ገና አልሰራሁም፣ ገና አልሰጠሁም የሚል ስሜት ነው። እዚህ ምድር ላይ the ultimate satisfaction ከሚገኝበት እርካታ ከሚገኝበት ነገር መካከል አንዱ መስጠት ይብዛም ይነስም መስጠት። ለዛ ነው ቁርአን ወአንፊቁ ሚማ ረዘቀኩሙላህ አላህ ከረዘቃችሁ ማንኛውም ነገር ስጡ ነው የሚለው። አላህ የረዘቀው ምን it's not about ገንዘብ about anything። የተሰጠህ ርዝቅ አለ ለኔ ያልተሰጠኝ፣ አንተ ለኔ መስጠት የምትችለው። እኔ የተሰጠኝ ርዝቅ አለ እኔ ለአንተ መስጠት የምችለው። ካለ ርዝቅ እየተካፈልን ነው አብረን። ስለዚህ የኔ አይደለም የእናንተም አይደለም፣ የአላህ ርዝቅ ነው፣ እየተከፋፈል ነው። አላህ ለኛ የሰጠን ርዝቅ አጀይብ ነው። እንደዚህ አይነት ሰዎች ገጥሟቸው አያውቁም። አላህ ሲጀመር ሰው ፊት አያቆመን፣ ሰጪ እንጂ ተቀባይ አያድርገን። ነገር ግን አሉ እንደዚህ አይነት ሰዎች የሆነ ነገር ካደረጉ በኋላ በቃ የተለየ ቦታ እንዲሰጣቸው የሚፈልጉ አይነት ሰዎች አሉ። በቃ በጣም ለነሱ እንዲሽቋለጥላቸው የሚፈልጉ ሰዎች አሉና ይሄ ስሜት እጅግ በጣም ከባድ የሆነ ስሜት ነው። አላህ ከእንደዚህ አይነት ስሜት ይጠብቀን። በዛ ላይ እኛ በቻልነው መጠን በጣም ለጋሽ መሆን አለብን። ስንሰጥ ደግሞ መስጠታችንን እያስታወስ ነው። እኔ እኮ አድርጌልሃለሁ አይነት ሐሳብ በእንደዚህ አይነት መንፈስ ውስጥ ሳይሆን ማድረግ ስላለብን ብቻ ለዛ ሰውዬ መስጠት ስላለብን ብቻ ልዩ ጥቅም ፈልገን ሳይሆን የአላህን ውዴታ ፈልገን ነው ለሰው መስጠት ያለብን እንጂ ሌላ ስፔሻል ፍላጎት፣ ሌላ የተለየ ክብር ፈልገን አይደለም መሆን ያለበት። አላህ እንደዚህ አይነት ባሮች ያርገን። አቡ መስዑድ አልበድሪ የተባለ ሰሐቢ ረዲየላሁ ዐንሁ አንድ ባሪያውን ወይም አገልጋዩን ሲገርፍ አንድ ድምጽ ይሰማል። በጣም ተቆጥቶ እየገረፈ ነው።
ድምፁ ከጀርባ ይመጣል። ኢዕለም ያ አባ መስዑድ ኢዕለም ኢዕለም ይላል። እወቅ እወቅ የሚል ድምፅ ይሰማል። ግን ቁጣ ላይ ስለነበርኩ መግረፌን ቀጠልኩ ይላል። ድምፁ እየቀረበ ሲመጣ ነቢዩ ሰለላሁ ዐለይሂ ወሰለም ናቸው። ኢዕለም አባ መስዑድ አነ አላህ አቅደረ ዐለይከ ሚንከ ዐላ ሃዘል ጉላም፣ አንተ በዚህ ሕፃን ላይ ካለህ አቅም በላይ አላሁ ስብሓነሁ ወተዓላ በአንተ ላይ አቅም እንዳለው እወቅ አሉት። አባ መስዑድ ደነገጠ። ነዓም አንተ በዚህ ደካማ ምስኪን ላይ ካለህ አቅም የበለጠ አላሁ ስብሓነሁ ወተዓላ በአንተ ላይ አቅም አለው ሲሉት ደነገጥኩ ይላል። ወዲያውኑ ወላሂ ላ አድሪቡ መምሉከን ባዕደሁ አበደን፣ ማንንም ባሪያም ሆነ አገልጋይ ከዚህ በኋላ አልመታም ወላሂ ወሁወ ሑሩን ሊወጅሂላህ፣ ይህንንም ደግሞ እኔ የመታሁትን ይህንን አገልጋይን ለአላህ ስል ነፃ አድርጌዋለሁ አላቸው ነቢዩን ሰለላሁ ዐለይሂ ወሰለም። ነቢዩ ሰለላሁ ዐለይሂ ወሰለም አማ ለው ለም ተፍዐል ለመሰትከ ናር አሉት። ይህንም ባታደርግ ኖሮ ጀሃነም ትቀምስ ነበር፣ ሳት ታገኝህ ነበር አሉት ነቢ ስ እጅግ በጣም አስገራሚ የሆነ ታሪክ ነው። እንግዲህ አቅም በሌለው ሰው ላይ አቅማችንን ማሳየት የለብንም። ምክንያቱም አላህ ስብሓነሁ ወተዓላ የአቅሞች ሁሉ ባለቤት፣ አላህ ስብሓነሁ ወተዓላ ያሻውን ሰሪ የሆነ ጌታ ነውና ምናልባትም ቦታ ሊቀያየረን ይችላል፣ አይታወቅም። ከዛ ባሻገር ደግሞ በአኼራ ደግሞ እሳት ነበር የሚጠብቀን። ያው ረሱል ሰለላሁ ዐለይሂ ወሰለም እንደነገሩት ማለት ይህንን ባታደርግ ኖሮ እሳት ነበር የሚጠብቅህ ብለውት ነበርና እንግዲህ እኛ እንዴት ነው የቤት ሰራተኛችን ምን ያህል እንንከባከባለን? የቤት ሰራተኛችን ላይ ምን ያህል ቁጡ ነን? እንዲህ ከስራችን ያሉ ሰራተኞቻችን ሊሆን ይችላሉ፣ ምናምን ታናሽ ወንድም እህቶቻችን ሊሆን ይችላሉ። ምን ያህል እነሱ ላይ አግሬሲቭ እንሆናለን? ምን ያህል ለነሱ ትሁት እንሆናለን የሚለውን ራሳችን መተሳሰብ አለብን። እነሱን በእዝነት አይን ነው ልንመለከታቸው የሚገባው። አላህ ሱብሓነሁ ወተዓላ ለእኛ እንዲያዝንልን ከፈለግን እኛ ደግሞ ለነሱ ልናዝንላቸው ይገባል። እናታቸውን ለመንከባከብ ካላቸው ፍላጎት የተነሳ የተካሰሱት እንዲሁም ደግሞ ፍርድ ቤት የቀረቡት ወንድማማቾች ዓለምን እያነጋገሩ ይገኛሉ። እኒህ ከጀርባ የምትመለከቷቸው አዛውንትም ሂዛም ይባላሉ። እናታቸውን ለመንከባከብ ካላቸው ፍቅር እንዲሁም ደግሞ ፍላጎት የተነሳ ታናሽ ወንድማቸው ጋር ተካሰው ፍርድ ቤት ቆመዋል። የኒህ ሰውዬ ታናሽ ወንድምም እንግዲህ እስካሁን ድረስ ወንድሙ ሳያገባ ለረዥም ዓመታት እናቱን ሲንከባከብ በመቆየቱና እረፍት ያስፈልገዋል ብሎ በማሰቡና ካለው ፍቅር የተነሳ እናቱን ለመንከባከብ እንዲያስችለው ፍርድ ቤት ቀርቧል። ፍርድ ቤቱም በመጨረሻ ላይ የእነዚህን የሁለት ወንድማማቾች ፍቅር እንዲሁም ደግሞ እናታቸውን ለመንከባከብ ካላቸው ፍላጎት የተነሳ ውሳኔ መስጠት አሳስቦት እንግዲህ እናትየውን እድሜያቸው ከ100 ዓመት በላይ ይሆናሉ እሳቸውን ወደ ፍርድ ቤት ጠርቶ የትኛው ልጃቸው ሊንከባከባቸው እንደሚፈልጉ ይጠይቃሉ ማለት ነው። እኒህ እናትም እነዚህ ሁለት ልጆች ማለት የግራና የቀኝ አይኔ ናቸው፣ ለመንከባከብ የትኛውን እንደምመርጥ አላውቅም ብለው ለፍርድ ቤቱ መልስ ይሰጣሉ። ፍርድ ቤቱ እንግዲህ እናትየው ለመወሰን ባለመቻላቸው ምክንያት ለታናሽ ወንድማቸው እናትየውን እንዲንከባከቡ ይፈርዳሉ። ይህን ያደረጉበት ምክንያትም ሂዛም ባለትዳር አይደለም እንዲሁም ደግሞ እድሜው ትልቅ ስለሆነ ለመንከባከብ የሚያስችል ጉልበትና አቅም ላይኖር ይችላል በሚል ነበረ ይህንን ውሳኔ ለታናሽ ወንድሙ አሳልፈው እየሰጡት። ታናሽ ወንድሙም እንግዲህ ወንድሙን ለመክሰስ እንዲሁም ደግሞ ለማስቀየም ፈልጎ ሳይሆን እሱ እንዲያርፍ ስለሚፈልግ እንደሆነም ተነግሯል ማለት ነው። ታናሽ ወንድምየው ባለትዳር እንዲሁም ደግሞ ሊያግዙት የሚችሉ ሴትና ወንድ ልጆች ስላሉት ነበረ ይህንን ኃላፊነት የወሰደው። የሁለቱ ታሪክም ዓለምን አነጋግሯል። እንዲሁም ደግሞ 100,000 የሳውዲ አረቢያ ገንዘብ እንዲሰጣቸው አስችሏቸዋልም ተብሏል። ይህ ነገር የተፈጠረው ከረጅም ጊዜ በፊት ቢሆንም በአሁኑ ሰዓት እንደ አዲስ በትዊተር ላይ መነጋገሪያ መሆኑን ተከትሎ የዓለም ሕዝብ አድናቆትን እየቸራቸው ይገኛል። እናንተ በዚህ ጉዳይ ላይ ምን አስተያየት እንዳላችሁ ሀሳባችሁን ኮሜንት ላይ አጋሩኝ። በአዳዲስ መረጃዎች እመለሳለሁ። የፕላስ ምልክቷን ተጭናችሁ ቤተሰብ ሁኑ። መልካም ቀን። አጃኢብ እጅግ በጣም አስገራሚ የሆነ መረጃ ነው። ከሰሞኑ በሶሻል ሚዲያ ላይ በጣም በርካታ ሰዎች እየተቀባበሉት ይገኛሉና እንግዲህ ወላጆቻቸውን ለመንከባከብ ምን ያህል እንደተሻሙ አስቡት። ፍርድ ቤት ድረስ እስከ መካሰስ ድረስ ማለትና ምን ያህል የወላጅ ሐቅን ለመጠበቅ መጨነቅ ምን ያህል ጥግ ድረስ እንደሄዱ የሚያሳይ ነውና እኔ እንጃ በጣም ነው የሚያስገርሙት። እንግዲህ አላህ ሱብሓነሁ ወተዓላ የወላጅ ሐቅን ጨምሮ ጨማምሮ ይስጣቸው። ለኛ ታዲያ ትልቅ ትምህርት ነው ይህ። ወላጆቻችን ምን ያህል እንንከባከባለን የሚለውን ነገር ራሳችን እንተሳሰብ። በቻለው መጠን ወላጆቻችን ታላቆቻችን ልንንከባከብ ይገባል። እንዲሁ ለተናናሾቻችን ልናዝን ይገባል። አላህ የእናታችንን የአባታችንን የዘመዶቻችንን ሐቅ የምንወጣ ባሮች ያርገን።
አሁን ወስዳችሁ ቪዲዮ እጅግ በጣም እያነጋገረ ያለ ዜና ነው። በጣም አሳዛኝ ዜና ነው በሳውዲ አረቢያ የተሰማው። እስቲ ቪዲዮን እንመልከት፣ ከዛ የራሳችን ሀሳብ አስተያየት እንሰጥበታለን። ሳውዲ አረቢያ መጠጥ ፈቅዳለች። ሳውዲ አረቢያ ከዚህ በኋላ ሙስሊም ላልሆኑ የውጭ ሀገር ዜጎች መጠጥ መፍቀዷም እንግዲህ ገልጻለች። በአዲስ ህግ ባወጣችው ህግ መሰረት ማለት ነው። ከዚህ በኋላ ሙስሊም ላልሆኑ ለውጭ ሀገር ዜጎች መጠጥ መፍቀዷም ነው የገለጸችው። እንግዲህ ያደረገችበት ዋነኛ ምክንያት ወይም ደግሞ እንደ ምክንያት ያስቀመጠችው ቱሪስት ለመሳብና እንዲሁም ደግሞ በ2034 ለምታዘጋጀው የዓለም ዋንጫ አንዱ ተግባር ወይም ደግሞ አንዱ ቅድመ ዝግጅት እንደሆነም ነው የተገለጸ። አጃይብ ነው። እጅግ በጣም ነው የሚያሳዝነው። ከቀን ወደ ቀን ሳውዲ አረቢያ ወዴት እየሄደች ነው? የሳውዲ አረቢያ መሪዎች ምን እያደረጉ ነው? ማለት ነገ አላህ ፊት መቆም እንዳለ አያስቡም እንዴ? እንድል ያደረገ እንግዲህ የተቀደሰችን ሀገር እየመራ አንድ መሪ መጠጥ እስከዛሬ ድረስ ያልተፈቀደ አሁን ላይ ከመሬት ተነስቶ መጠጥ መፍቀድ ምን ማለት ነው? እጅግ በጣም አስነጓሪ የሆነ ድርጊት ነው። ለነገሩ እያለማመዱን ይገኛሉ። ከዚህ በፊት እንግዲህ ኮንሰርት እንዲዘጋጅ ፈቅደው ነበረ። ሃሎዊን ወይንም ደግሞ ይሄ የሰይጣን ቀንም እንዲከበር ተደርጎ ነበር እና አሁን ደግሞ እንግዲህ ከውጭ ለሚመጡ ለቱሪስቶች መጠጥ እንግዲህ ፈቀደች በይፋ ማለት ነው። እና የዓለም ዋንጫ ልታዘጋጅ በዝግጅት ላይ ትገኛለች ሳውዲ አረቢያ። ታዲያ እሱን በማስመልከት እንግዲህ እንደዚህ አይነት ነገር ዋንጫው ቢቀር የዓለም ዋንጫው ቢቀርባት ይሻል ነበር ማለት ለቱሪዝም ሳውዲ አረቢያ እንግዲህ በየአመቱ በየጊዜው ሳውዲ አረቢያን ማያውቃት የለም። ሙስሊም ሆኖ ከዓለም ጫፍ እስከ ጫፍ ያለ ሙስሊም ሳውዲን ያውቃታል። የመታወቅ ችግር የለባትም። የቱሪዝም ችግር የለባትም። ለምን ይሄ በቃ የዓለም ዋንጫውን በዚህ ልክ እንደፈለገችው የዓለም ዋንጫውን መፈለግ ችግር የለው። በስነ ስርዓት ብታካሄዱ ገና ካሁኑ ጥሩ ያልሆኑ ፍንጮች እየተመለከትን ነው። ከዚህ በፊት ለምሳሌ ካታር እንግዲህ የዓለም ዋንጫን አዘጋጅታ ነበር። ካታር ስታዘጋጅ ታዲያ እጅግ በጣም በሚያስደስት መልኩ መጠጥ እንኳን እዛ ስቴዲየም ውስጥ ይዞ መግባት አይፈቀድም። እንዲሁም ደግሞ በጣም ልክ ያልሆኑ ተግባራቶችን እየከለከለች ነበር እና በጣም ያስመሰገናት ውድድር ነበር ካታር አዘጋጀችው። እና ሳውዲ ግን ገና ካሁኑ ልክ ያልሆኑ ነገሮች እየተመለከትን ነው። እንግዲህ ያች የተቀደሰች ሀገር ላይ መጠጥ እየተፈቀደ ነው። እንግዲህ አላህ ሱብሓነሁ ወተዓላ ይታረቀን፣ አላህ ይድረስልን ነው። ሌላ ምን ማለት ይቻላል? አላህ ቀልብ ይስጣቸው ለመሪዎቹ ከማለት ውጭ ሌላ ምንም ማድረግ አንችልም። ለማንኛውም ለዛሬ ይዤላችሁ የመጣሁት ቪዲዮ ይህን ይመስል ነበረ። ቪዲዮን ከወዳችሁት እንደተለመደው ሁላችሁም ላይክ አድርጉ። ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ። የደወል ምልክቷን ይጫኑ። ኢንሻአላህ በቀጣይ በአዲስ በቆንጆ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።